Oh my God, I have to go. No, What's the problem? It's not allowed. That's not good. Oh my God, he's not calling Jesus God. He's calling to his God. If you die today, will you go to heaven right Inshallah, now? inshallah. You don't know. You don't know. Inshallah. You don't know. I know. If I die today, I know I'll go to heaven. I know I'll go. This is the exclamation. What I challenge you, point out a single unequivocal statement. It is not unequivocal statement. Okay, anywhere in the Bible where Jesus Christ himself says, I am God. Okay. And if you don't fulfill my challenge, you'll have to believe Jesus is not God. ይህ ሰው ዶክተር ዛኪር ይባላል። ለብዙ ዓመታት ብዙ ሰዎችን በተለይም ደግሞ ክርስቲያኖችን ፈጽሞ እያንቋሸሸና እየተሳደበ በመናገር ይታወቃል። ክርስቲያኖችም ከሱ ጋር በሚከራከሩበት ወቅት እንዲህ በማለት ለማሸማቀቅ ይሞክራል። እስኪ አንድ ጥቅስ ስጡኝ እያለ በመናገር ብዙዎችን የሚያሳምን ንግግርና ምላሽ ይሰጡታል። ነገር ግን እሱ ይህንን ማመን ፈጽሞ አይፈልግም። ይልቁንም በጩኸት በመናገርና ሌላውን ለማሸነፍ ይሞክራል። ታዲያ ዶክተር ዛኪር ዛሬም እንደተለመደው የአባባሉን ለማለት ሲሞክር አንድ የዩኒቨርሲቲ ፕሮፌሰር ዝም አሰኘው። ይህ ክርስቲያን ፕሮፌሰር ለዶክተር ዛኪር ምላሽ መስጠት ብቻ ሳይሆን ይልቁንም እምነቱን የሚያንገዳግድበትን ንግግሮች ተናገረው። ጥያቄዎችንም ጠየቀው። ዶክተር ዛኪርን በሚሊዮኖች ፊት ዝም ያሰኘው ይህ ክርስቲያን ፕሮፌሰር ምን ተናገረ? ደግሞስ ምን አይነት ምላሽን ሰጠ? እስከ መጨረሻው ድረስ ከተከታተላችሁ አንጀት የሚያርስ ውይይት ነው። ይህን ቪዲዮ ከመጀመራችሁ በፊት ለብዙ ሰዎች እንዲደርስ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ለሌሎችም ለምታውቋቸው ሰዎች ሼር አድርጉ እንላለን። እናመሰግናለን። ክርስቲያኑ ፕሮፌሰር ከመቀመጫው ተነሳ እና እንደዚህ ሲል ራሱን ያስተዋውቅ ጀመረ። ዴቪድ ዶክሪ ይባላል። በኮሪያ ዩኒቨርሲቲ የእንግሊዘኛ ትምህርት ፕሮፌሰር ነኝ። በእርግጥ ወደዚህ ስመጣ አንተን ለመስማት ብቻ ነበር የመጣሁት። ጥያቄ መጠየቅ እንደሚቻል አላወቅኩም ነበር። ለዛም ብዙ አልተዘጋጀውም። በመጀመሪያ ስለ ራሴ ለመናገር ያክል እኔ በእግዚአብሔር የማምን ሰው ነኝ፣ ማለትም ክርስቲያን ነኝ። ይህን ያህል ስለ ራሴ ከተናገርኩኝ ቀጥታ ወደ ጥያቄ ልግባ። በመጀመሪያ ብዙ አይነት መገለጦች አሉ። ለምሳሌ መልካሙን መንፈስ የሚሰጠን መገለጥ እና ክፉ መንፈስ የሚሰጠን መገለጥ። ስለዚህ እኛ እንደ ክርስቲያኖች አንድ መገለጥ ወደኛ ቢመጣ ካለፈው ነገራችን ጋር ሊጋጭ አይገባም። በተለይ ደግሞ ከእግዚአብሔር ቃል ጋር ከእግዚአብሔር ውጪ መሆን በፍጹም አይችልም። ስለዚህ እንደ ክርስቲያን አንድ መገለጥ ወይም ራእይ ወደኛ ሲመጣ መልካም ነው አይደለም ብለን የምንለይበት ከመጽሐፍ ቅዱስ ጋር ባለመጋጨቱ ብቻ ነው። ከቶራ ወይም ደግሞ የሕግ መጽሐፍ ከብሉይ ኪዳን ጋር ከአዲስ ኪዳን ጋር ከወንጌላት ጋር መጋጨት የለበትም። ስለዚህ የኔ ጥያቄ እንደሚከተለው ነው። ይህን ስጠይቅ ግን በአክብሮት ነው የምጠይቀው። የቁርአን መጽሐፍ በግልጽ ከቶራ ወይም ደግሞ ከሕግ መጻሕፍቶች ጋር ይጋጫል። ማለትም ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ከዘዳግም ጋር ከነዚህ ከአምስት መጽሐፎች ጋር ይጋጫል። ይህ ብቻ ሳይሆን ደግሞ ከወንጌላት መጽሐፍ ጋርም ይቃረናል ወይም ደግሞ ይጋጫል። ስለዚህ ምናልባትም እንደዚህ ቁርአናችሁ የሚጋጭ ከሆነ መጥፎ መገለጥ ነው ማለት አንችልም ወይ ሲል ጠየቀ። ከዚህም በኋላ ጥቂት በዚህ ጉዳይ ላይ ከተነጋገሩ በኋላ ወዲያውኑ ዶክተር ዛኪር መፋምና መጋል ጀመረ። የሚሰጠው ምላሽ ልክ እንደ ቀድሞ ጊዜ የንዴትና የቁጣ የብስጭት ምልክት ነበረ። ስለ ኢየሱስ አምላክነት በሚያወሩበት ወቅት እንዲህ ያለ እየጮኸ እጆቹን እያወራጨ መናገር ጀመረ። እኔ ያልኩ ያለሁት እስኪ ኢየሱስ ክርስቶስ ራሱ አምላክ ነኝ ብሎ የተናገረበትን ቦታ አሳየኝ። ምናልባት ብዙ ሰዎችን መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው ሊሉ ይችላሉ። ነገር ግን ራሱ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ስፍራ እንድታሳየኝ ብቻ ነው የምፈልገው። ራሱ ካላለው ግን አላለው ማለት ነው። ካለበለዚያ ግን ለጠየቅኩ ጥያቄ ምላሽ መስጠት አልቻልክም ማለት ነው። በዚህ ሰዓት ይህ ወጣት ፕሮፌሰር እሺ ብቻ በማለት ይመልስ ነበረ። ዶክተር ዛኪርም እንደዚህ አለ። ነገር ግን ይህንን ጥያቄ ማግኘት ካቃተና ጥቅሱን ማውጣት ካቃተ ኢየሱስ ክርስቶስ አምላክ አይደለም ብለ መናገር ይኖርብሃል ማለት ነው አለው። ፕሮፌሰሩም ቀጠለና ከያዛቸው የመጽሐፍት ቁልሎች ብዛት የተነሳ በጊዜ የፈለገውን ጥቅስ ማውጣት አልቻለም ነበር። የዮሐንስ ወንጌል ምዕራፍ 10 እያለ በሚናገርበት ወቅት ወዲያውኑ ዶክተር ዛኪር ከተቀመጠበት ተነሳና ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና አብ አንድ ነን
ይላል ብሎ ጮክ ብሎ ተናገረ። ቀጠለና አንተ መጽሐፍ ቅዱስ በእጅ ይዛል፣ እኔ ግን ከጭንቅላቴ ነው የማነበው ብሎ ተናገረ። በዚህ ሰዓት አዳራሽ ውስጥ ቁጭ ብለው ያሉት ሰዎች በሙሉ እጃቸውን ሞቅ እያደረጉ ለዶክተር ዛኪር ማጨብጨብ ጀመሩ። ዶክተር ዛኪርም ቀጠለና እያገዝኩ እኮ ነው ብሎ በስላቅ ሳቀበት። ከዚያ በኋላ ፕሮፌሰሩ እሺ እጅግ በጣም አመሰግናለሁ፣ ነገር ግን ተሳስተሃል። እኔ ማንበብ የፈለኩት አሁን የጠቀስከውን ጥቅስ ሳይሆን የዮሐንስ ወንጌል ምዕራፍ 10 ከቁጥር 34 ጀምሮ ያለውን ነው። በመጀመሪያ በዚህ ክፍል ላይ ከፍ ብሎ ከቁጥር 33 ላይ እነዚያ አይሁዳውያን ኢየሱስን መውገር ፈልገው እንደነበረ ማየት እንችላለን። ከፍ ብዬ ከቁጥር 31 ጀምሮ ላንብበው። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ኢየሱስን ከአባቴ ብዙ መልካም ስራ አሳያችሁ፣ ከነሱ ስለማንኛው ስራዬ ትወግሩኛላችሁ ብሎ መለሰላቸው። አይሁዶችም መልሰው ስለ መልካም ስራ አንወግርም፣ ስለ ስድብ አንተ ሰው ስትሆን ራስን አምላክ ስለማረግ ነው እንጂ ብለው መለሱለት። ኢየሱስም እንደዚህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልም። እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላችኋቸው የእግዚአብሔር ልጅ ነኝ ስላልኩኝ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባላችሁ። እዚህ ጋር በደንብ እንድትመለከት እፈልጋለሁ። ራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሎ እየተናገረ ነው። አምላክነቱም ደግሞ እዛው የሰሙት አይሁዳውያኑ እየመሰከሩ ነው። ከዚህ በኋላ ቁጥር 37 ላይ ኢየሱስ ክርስቶስ ቀጠለና እኔና የአባቴን ስራ ባላደርግ አትመኑ፣ ባደርገው ግን እኔን እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ ታውቁና ታስተውሉ ዘንድ ስራውን እመኑ። እስኪ ተመልከት፣ ኢየሱስ ክርስቶስ በራሱ አንደበት እኔ እግዚአብሔር ልጅ ነኝ ብሎ ተናገረ። ያንደኛው ነው። ከዚህ በኋላ አይሁዳውያን ከኢየሱስ ንግግር የተረዱት ኢየሱስ ክርስቶስ አምላክነቱን ወይንም ደግሞ ከእግዚአብሔር እኩል ክብር እንደፈለገ ተመልክተው ነው ሊወግሩት የፈለጉት። ስለዚህ በግልጽ ይህ ጥቅስ ኢየሱስ ክርስቶስ አምላክነቱን ለማሳየት የሞከረበት እንደሆነ ለኔ ግልጽ ነው። ዶክተር ዛኪርም ቀጠለና እንዲህ አለ፣ በመጀመሪያ ይህ ጥቅስ ምንም ተመጣጣኝ አይደለም። በዛ ላይ ደግሞ እኔ ከጠየቁ ጋር ምንም ሊገናኝ አይችልም። ፕሮፌሰሩም አቋረጠውና ለመናገር ኢየሱስ እኮ እኔ እግዚአብሔር ልጅ ነኝ ብሎ እየተናገረ ነው አለ። ዶክተር ዛኪርም ቀጠለ፣ ታዲያ እኔ እግዚአብሔር ልጅ ነኝ ስላለ እግዚአብሔር ነው ማለት ነው? አምላክ ነው እያልክ ነው? ለምሳሌ በራሳችሁ መጽሐፍ ቅዱስ ውስጥ እንኳን እግዚአብሔር ብዙ ልጆች አሉት። አዳም የእግዚአብሔር ልጅ ነው። ንጉስ ዳዊት የእግዚአብሔር ልጅ ነው። አብርሃም የእግዚአብሔር ልጅ ነው። ደግሞ በመጽሐፍ ቅዱሳችን ላይ በእግዚአብሔር መንፈስ የሚመሩት የእግዚአብሔር ልጆች ናቸው ይላል። ለምሳሌ አንተ የእግዚአብሔርን ትእዛዛቶች የምታደርግና በእግዚአብሔር ትእዛዛቶች መሰረት የምትመራ ሰው ከሆንክ አንተ የእግዚአብሔር ልጅ ነህ ማለት ነው። አንተ ብቻ ሳትሆን ይህን ትእዛዝ እኔ ራሱ ባደርግ እኔ እግዚአብሔር ልጅ ነኝ ማለት እችላለሁ። ይህ ጥቅስ በየትኛውም ቦታ ልትጠቀመው ትችላለህ። ማለትም ይህ ኢየሱስ የተናገረው አባባል በድጋሚ በቀድሞ የተናገረውን ደግመለት። አንተ የእግዚአብሔርን ትእዛዝ ከተከተልክ አንተ እግዚአብሔር ልጅ ነህ፣ እኔም የእግዚአብሔርን ትእዛዝ ከተከተልኩ እኔ እግዚአብሔር ልጅ ነኝ። ስለዚህ ኢየሱስ ክርስቶስ በጊዜው የእግዚአብሔርን ትእዛዛት በሙሉ ይከተል ስለነበረ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት እንችላለን። ያው ሲጀመር በመጽሐፍ ቅዱሳችሁ ላይ ብዙሃኑ የእግዚአብሔር ልጆች ተብለው ይጠራሉ። ታዲያ እነሱ ምንድናቸው ማለት እንችላለን? ስለዚህ ዳዊት አምላክ ነው፣ አብርሃም አምላክ ነው፣ ሙሴ አምላክ ነው፣ እኔ እናንተን ጭምር አምላኮች ነን ማለት እኮ ነው። ፕሮፌሰሩም ቀስ ባለና በትህትና በተሞላ ድምጽ ለማውራት እየሞከረ ታዲያ አይሁዶች ይህንን አያውቁም ነበረ ማለት ነው? ይህንን ነገር ካወቁ ለምን ሊወግሩት ፈለጉ? ለምንስ ተቆጡ? ደግሞስ ለምን ኢየሱስን ብሎ ሳይጨርስ ወዲያው ዶክተር ዛኪር በማላቋረጠውና የእግዚአብሔር ልጅ ማለት እግዚአብሔር ወይም ደግሞ አምላክ ነው ልንል አንችልም፣ ይህ በፍጹም ስህተት ነው ብሎ ተናገረ። ከዚህ በኋላ ፕሮፌሰሩ በድጋሚ ታዲያ አይሁዶች እኮ እዚህ ጋር የተቆጡት ኢየሱስ ክርስቶስ መለኮታዊነቱን እየተናገረ ስለሆነ ከአብ ጋር አንድነቱን እያወራ ስለነበረ ነው። ሲጀመር ኢየሱስ ክርስቶስን አይሁዳውያን ናቸው አምላክ ነኝ ብላል ያሉት። ስለዚህ ኢየሱስ ክርስቶስ ሲል አልተመለከትንም። ለምሳሌ እዚህ ውስጥ ያላችሁት በሙሉ ዶክተር ዛኪር አምላክ ነኝ ብሏል ካላችሁና እኔ ግን አምላክ ነኝ ካላልኩኝ ይህ ልክ ነው ማለት ነው? ይህ ደግሞ ያሻማል። ስለዚህ አሁን የጠቀስከው ጥቅስ በፍጹም የኢየሱስን አምላክነት ሊያሳይ አይችልም። ሲጀመር ቁጥር 31 ላይ እኮ በግልጽ ተናግሮታል። ለምን ልትወግሩኝ ትፈልጋላችሁ ብሎ ኢየሱስ ክርስቶስ እነዚህን አይሁዳውያኖች በጠየቀ ጊዜ እነዚህ አይሁዳውያኖች የሰጡት መልስ
ስለምትሳደብ ወይንም ደግሞ ስለምታሾፍብን ነው በማለት ነው። ከዚህ በኋላ ኢየሱስ ክርስቶስ እያደረገ ያለው እያሾፍ ወይም ደግሞ ስድብ እንዳልሆነ ለመናገር እያሳየ ነው። አየ ለዛ ነው ኢየሱስ ክርስቶስ መጥቶ እኔኮ እግዚአብሔር ነኝ በድንጋይ ውገሩኝ ያላለው። ይልቁንም ለየትኛው መልካም ስራ ሊወግሩት እንደፈለጉ ጠየቃቸው። ከዛ በኋላ ነው ቁጥር 32 ላይ ለመልካም ስራ ሳይሆን ስለ ልብ ብለው የተናገሩት። ደግሞም እኮ ኢየሱስ ክርስቶስ አማልክት ናቸው የሚለውን ጥቅስ እንኳን የወሰደው ከመዝሙረኛው ዳዊት ላይ ነው። መዝሙር 82 ቁጥር 6 እስኪ አንድ ጊዜ ይህንን ክርክር ገታ እናድርገውና መዝሙር 82 ቁጥር 6ን ስለምን እንደሚያወራ እንመልከት። ከቁጥር 1 ጀምሮ እናነባዋለን። እንደዚህ ይላል፣ እግዚአብሔር በአማልክት ማህበር ቆሞ በአማልክት መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታደላላችሁ? ለድሆች ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አድኗቸው። አያውቁምና አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ። ከዚህ በኋላ ቁጥር 6 እንደዚህ ይላል፣ እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ካለቆችም እንዳንዱ ትወድቃላችሁ አለ። አቤቱ ተነሳ፣ በምድር ላይ ፍረድ፣ አንተ አሕዛብ ሁሉ ትወርሳለህ ብሎ ይጨርሳል። ይህ ምዕራፍ ግን በግልጽ እግዚአብሔር አምላክ ትክክለኛ ፍርድ የሚያስተላልፉትንና ፍርደ ገምድሎችን ሲገጽሳቸው እንመለከታለን። ዶክተር ዛኪር ይህንን ጥቅስ ልክ እንደ ውዳሴ አድርጎ አንስቶታል። ነገር ግን ከዚህ በፍጹም በተቃረነ መልኩ ነው ይህ ጥቅስ የሚናገረው። ከዚህ በኋላም እነዚህ አይሁዳኖች በግልጽ ኢየሱስ ክርስቶስን ለመውገር የፈለጉት ኢየሱስ ክርስቶስ አምላክነቱን ለማሳየት ስለፈለገ ነው። ምክንያቱም በመጽሐፍ ቅዱሳችን ላይ ማንም ኃጢአትን ሳያስተሰርይ ደግሞ በመጽሐፍ ቅዱስ ላይ ማንም ከፍጥረት መጀመሪያ እንደነበረ የተናገረ አልነበረም። በዛ ላይ ደግሞ አምልኮን የሚቀበል ነቢያትም ሆነ ማንኛውም አካል በመጽሐፍ ቅዱሳችን ላይ አልነበረም። ይህንን ሊያደርግ የቻለው አንዱ ኢየሱስ ክርስቶስ ብቻ ነው። ነገር ግን ይህንን ዶክተር ዛኪር ማወቅ አልቻለም። ምክንያቱም ምናልባት መጽሐፍ ቅዱስን በቃሉ ይሸምድድ እንጂ የሚያውቀው የተወሰኑ ክፍሎችንና ለመከራከር የሚፈልጋቸውን ቦታዎች ብቻ ነበረ። አይሁዳውያኖች እንኳን ከዛው ክፍል ከፍ ብሎ ኢየሱስ በተናገረው ነገር ነው መውገር የፈለጉት። እኔና አብ አንድ ነን ብሎ ከአብ ጋር ራሱን እኩል ስላደረገ ነው እንጂ ሌላ ምንም ነገር የለም። ይህ ክፍል በግልጽ ይህንን ይናገራል። ዶክተር ዛኪር ግን ይህንን ክፍል እንዲህ ብሎ አብራሯል። ይህ ክፍል እየተናገረ ያለው ስለ ኢየሱስ ክርስቶስና ስለ እግዚአብሔር እኩልነት ሳይሆን ዓላማቸው አንድ መሆኑን ለማሳወቅ ነው አለ። እንዲህ ብሎ ዶክተር ዛኪር ይናገራል። አየህ፣ ይህ አረፍተ ነገር ሲጀምር አንተ የተረዳበትን መንገድ ልክ አይደለም። ለምሳሌ እኔና አንተ አንድ ነን ብል ምን ማለት ነው? ይህ ማለት እኔ እናንተ የምናስበው የምናደርገው ነገር አንድ ነው እያልኩኝ ነው። ለምሳሌ አንድ አባት የሕክምና ዶክተር ከሆነና ልጁም ልክ ተወልዶ ካደገ በኋላ ልክ እንደ አባቱ የሕክምና ሐኪም ከሆነ ያ ልጅ እኔና አባቴ አንድ ነን ማለት ይችላል። ምክንያቱም በስራቸው ይገናኛሉ፣ ስራቸውም አንድ ነው እንጂ ይህ አንድ አካል ማለት አይደለም። አለበለዚያ ኢየሱስ ክርስቶስም ልክ እንደ አይሁዳውያኖቹ አንተ አምላክ ነኝ ትላለህ ሲሉት አዎን እግዚአብሔር ነኝ እኔ አምላክ ነኝ ማለት ነበረበት። ንግግሩን እዚህ ጋር እንግታውና ዶክተር ዛኪር ይህንን ቃል እንዴት ወደሱ ሊስብ እንደቻለና ነገሩ ልክ እንዳልሆነ ላስመልክታችሁ። ቁጥር 30 ላይ ያለው አረፍተ ነገር የኢየሱስ ንግግር በግሪኩ ሄን ይለዋል። አንድ ነን የሚለውን ወደ ሄን ይቀይሯል። የግሪኩን ትርጉም ማወቃችን እጅግ በጣም ጠቃሚ ነው። ምክንያቱም ደግሞ መጽሐፍ ቅዱስ በተለይም አዲስ ኪዳን የተጻፈው አንዱ በግሪክ ስለነበረ ነው። ስለዚህ ዋናውን ቋንቋና ዋናውን ቃላት ብናውቅ እጅግ ጠቃሚ ነው። ይህን የሚለው ቃል ዶክተር ዛኪር እንደሚገልጸው የዓላማ አንድነት አይደለም የሚናገረው፣ ይልቁንም አንድ ትርጓሜ አንድነት ወይም ደግሞ ሁለት ነገሮች ወደ አንድ ሲሳቡ ማለት ነው። ደግሞም ዶክተር ዛኪር እየጮኸ እንደተናገረው ኢየሱስ ክርስቶስ አይሁዳኖች አምላክ ነው ሲሉት አልሸሸም ወይም ደግሞ ለመናገር አልፈራም። ምክንያቱም ወረድ ብሎ በቁጥር 38 ላይ እንደዚህ ብሎ ኢየሱስ ክርስቶስ ሲናገር እንመለከተዋለን። ባደርገው ግን እኔን እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ስራውን እመኑ ይላል። ለዛ ነው ከዚህ በኋላ አይሁዳውያኖች ኢየሱስን ይዘው ለመውገር የፈለጉት። ከዚህ በኋላ ክርስቲያኑ ፕሮፌሰር እንዲህ ብሎ አጠር ያለና ጠንከር ያለ ንግግር መናገር ጀመረ። መጽሐፍ ቅዱስን ገለጸ። ታሪኩም የሚጀምረው የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ ነው።
እኔ የምፈልገው ጥቅስ ያለው ቁጥር 28 ላይ ነው የሚገኘው። ቁጥር 28 እንደዚህ ይላል፣ ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳዩ የሚያምኑ ብፁዓን ናቸው። እስኪ ዶክተር ዛኪር ንገረኝ፣ እንድታስረዳኝ እፈልጋለሁ። ለምንድነው ቶማስ ልክ እንደዚህ ብሎ ኢየሱስ ክርስቶስን በሚጠራበት ወቅት ኢየሱስ ክርስቶስ ያላስቆመው? እንደው ኢየሱስ ክርስቶስ የእውነት አምላክ አይደለም የምትል ከሆነ ኢየሱስ ክርስቶስ ቶማስ ልክ እንደዚህ ብሎ ሲናገረው ወዲያውኑ ማስቆም ነበረበት። ነገር ግን በፍጹም ኢየሱስ አላደረገውም። እንደውም ያየኸው ስላየኸኝ አምነሃል ያለው ከዛ በኋላ ወዲያውኑ ዶክተር ዛኪር አስቆመውና ቆይ መጀመሪያ ያንን ያለበትን ምክንያት ለመመልከት ሞክር። መጀመሪያ ምክንያቱን ወቅ። እስኪ እንደዚህ አይነት ነገሮችን ስታደርግ ቀደም ብለህ ማንበብ አለብህ። እስኪ ከቁጥር 20 ጀምሮ ራስ አንብበው። ከቁጥር 20 እስከ 25 ቶማስ ምክንያቱም ኢየሱስ የተሰቀለበት የሚስማር ችንካር አለ የለም ብሎ ማየት ይፈልጋል። ለዛ ነው ኢየሱስም ሳዩኝ የሚያምኑ ብፁዓን ናቸው ብሎ የተናገረው። ስለዚህ ቶማስም ይህንን ቃላት ሲያወጣ እያጋነነ ወይም ደግሞ እንደ ትልቅ አርጎ እንጂ ትክክለኛው ለማለት አይደለም። ለምሳሌ ሰዓት አይተህ ረፍዶብህ በጣም ሰዓቱ እንደረፈደ ስታይ ወይኔ በእግዚአብሔር ልትል ትችላለህ። ልክ እንደዛ አይነት ግነት ማለት ነው። ታዲያ በዛ ግነት ላይ ኢየሱስ ቀና ብሎ ለምን እግዚአብሔር ብለህ ትጠራኛለህ የሚለው ይመስላል። ቶማስ ኢየሱስ ክርስቶስን በነካው ጊዜና እጁ ላይ ያለው ምልክት ባየ ጊዜ ተገርሞ ነው እነዛን ቃላቶች ያወጣው። ኢየሱስን ሳይሆን አምላኬ ያለው የራሱን አምላክ ነው አምላኬ ብሎ እየጠራ ያለው። ማለትም በሚገርም ሁኔታ ለእንደዚህ አይነት ምላሽ ጉባኤው ሞቅ አድርጎ ለዶክተር ዛኪር አጨበጨበለት። ድጋሚ ዶክተር ዛኪር እንደዚህ ያለው ለምሳሌ አንተ የእንግሊዘኛ ፕሮፌሰር ነህ። ፕሮፌሰሩም አዎ አለው። ዶክተር ዛኪርም መለሰና እኔ ሰዓት አይቼ ደንግጬ ወይኔ በእግዚአብሔር ካልኩኝ እግዚአብሔርን እየጠራው ነው ማለት ነው ብሎ ጠየቀው። ቀጠለና ፕሮፌሰሩ ታዲያ አንተ እንዳልከው አይነት ግነት ከሆነ ቶማስ በእግዚአብሔር ላይ ያላገጠ ነው ማለት ነው አለው። ማለት የእግዚአብሔርን ስም በከንቱ እየጠራ ነው ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ስሜን በከንቱ አትጥሩ ይላል። የእግዚአብሔርን ስም እንዴት በከንቱ ልናነሳ እንችላለን? ታዲያ ቶማስ በከንቱ እያነሳ እንዴት ኢየሱስ ክርስቶስ ዝም ይለዋል አለው። ዶክተር ዛኪርም መለሰና አየህ ለጥሩ ነገሮች ለመልካም ነገሮች ሲሆኑ ምንም ችግር የለውም፣ ይህንን በከንቱ አያነሳም አይደለም? ፕሮፌሰሩ መለሰና ታዲያ የአምላክን ስም ስትደነቅና ስትገረም መጥራት አለብህ ማለት ነው ብሎ ነገረው። ይህ እጅግ በጣም ግልጽ የሆነ የመጽሐፍ ቅዱስ ክፍል ነው። ቶማስ ኢየሱስ ክርስቶስን አምላኬ ጌታዬ ብሎ በግልጽ ጠርቶታል። ነገር ግን ይህንን መቀበል አልፈለገም። ፕሮፌሰሩ ሌላ ጥያቄ ለዶክተር ዛኪር ሲያቀርብለት እንመለከታለን። እንዲህ አለው፣ ወደ መንግስተ ሰማያት እንደምትሄድ በምን አወቅ? ወይንም ደግሞ ወደ መንግስተ ሰማያት እንደምትሄድ ምን ያህል እርግጠኛ ናለው? ዶክተር ዛኪርም በልበ ሙሉነት እኔ ያላ ቃል ከተቀበልኩኝ ቁርአን እንደሚለው ከሄድኩኝ በእርግጠኝነት ወደ መንግስተ ሰማያት እሄዳለሁ። ፕሮፌሰሩም ቀጠለና ምናልባትም አያርገውና ዛሬ በዚህ ሰዓት ላይ ብትሞት ወደ መንግስተ ሰማያት እገባለሁ ብለህ ታስባለህ ብሎ መስቀለኛ ጥያቄን ጠየቀው። ዶክተር ዛኪርም ብርግግ እያለ ኢንሻአላህ ወይም ደግሞ እግዚአብሔር ያውቃል በሚል ምላሽን ሰጠ። መለሰና ፕሮፌሰሩም እንዴ አታውቅም ማለት ነው ብሎ ሲጠይቀው ዶክተር ዛኪርም ድምጹን ከፍ አድርጎ እየጮኸ ኢንሻአላህ ብሎ ተናገረ። ፕሮፌሰሩ ወደው ቀበል አረገና አየህ አንተ አታውቅም ማለት ነው። እኔ ግን አሁን በዚህ ሰዓት በዚህ ደቂቃ ላይ በሞት ወዴት እንደሚሄድ በደንብ እርግጠኛ ነኝ። ደግሞ በሚሄድበት ስፍራ መንግስተ ሰማያት እንደሆነ 100% አውቃለሁ። እንዴት አወክ ልትለኝ ትችላለህ። ነገር ግን ኢየሱስ ክርስቶስ ለኃጢአቴ ሲል ሞቷል፣ በመስቀል ላይ ተሰቅሏል። ስለዚህ እኔ ለእግዚአብሔር ለአባቴ እግዚአብሔር ሆይ ልጅ ኢየሱስ ክርስቶስ የኔን ቅጣት ተቀጥቶልኛል ብዬ መናገር እችላለሁ። ኢየሱስ ክርስቶስ ለኔ ሲል ኃጢአቴን ወስዶልኛል። ይህ እጅግ በጣም አስገራሚ ንግግር ነበረ። አስቡት እስኪ አንድ የምታመልኩት አምላክ ወደ መንግስተ ሰማያት ያስገባችሁ ሳታውቁት ለብዙ ዓመታት ስታገለግሉት፣ እኛ ግን በክርስቶስ ኢየሱስ በፈሰሰልን ደም ምክንያት ነፃ ወጥተናል። የዶክተር ዛኪርና የዚህ ክርስቲያን ፕሮፌሰር ውይይት ባጭሩ ይህንን ይመስላል።